ሰላም ጤና ይስጥልን እንደምን አላችሁ? ቪዲዮአችን በኤድመንተን ወጥተናል። እንግዲህ ዞር እያልን አብረን እንቃኛለን። ዛሬ በመኪና ባዛር ላይ እገኛለሁ። ከ100 ዓመት በላይ ያስቆጠሩ መኪናዎች ባዛር ላይ ተገኝተናል። እንግዲህ የፊት ለፊታችን አስጎብኚ ጃፒ ይገኛል። ያው ጃፒ እያሳያችሁ ነው። ጃፒ ያለ ራፒ እና ሳፒ ይገኛሉ። እንግዲህ ጃፒ የመኪና እውቀቱ ባይዜ መኪናን በሸታው ሁላ ነው ያለው። እንግዲህ የምታያቸው መኪናዎች ከ100 ዓመት በላይ ያስቆጠሩ ናቸው። ግማሹ እንደ አህያ እንደ ጅራፍ እየገረፍ የምንለው ይመስላል። ጽዳታቸው ታድሰው ነው በዚሁ አጋጣሚ እንጂ በጣም ጽድት ብለዋል። አድሰውን ድጋሚ ነው ሪፋብሪክ አድርገዋቸው የመለሷቸው። ግን በቃ ሞዴላቸው በጣም ጽድት ያለ ነው። ሌክጀሪ ነው የሚመስሉት በአካል ስታያቸው። እስቲ ዞር እያልን አብረን እንግዲህ ናይ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አዘንጉ። እንግዲህ የተሻለ ሙሉ ብዙ ቪዲዮዎች እንሰራለን። እንግዲህ የእናንተን ፊድባክ እንጠብቃለን። እስቲ እንየው። እስቲ ቲኤም ዞን እንግዲህ የቻናላችን ነው። ሰብስክራይብ እና ላይክ በማድረግ እንግዲህ ድጋፋችሁን አሳዩና በቀጣይ የማይቋረጥ ከተማ ውስጥ ያለውንም ነገሮች አንዳንድ ወዳጆችም እየጋበዝን አብረን ብዙ ነገር እናያለን ብለን በሙሉ ተስፋ ነው። እናንተ ድጋፍ እንፈልጋለን። ሰብስክራይብ፣ ላይክ፣ ኮሜንት እንዴት ነበር ቪዲዮ የሚለውንም ንገሩ። በዚህ ባዛር ላይ ከ100 በላይ መኪናዎች የነበሩት። ሁሉም ኦነሮቹ ነው አብረዋቸው ይዟቸው የመጡት መኪናዎችን ለማሳየት። ግማሾቹ የሚሸጡ ናቸው፣ ግማሾቹ ደግሞ አሳይቶ ብቻ ለመመለስ ነው። ይሄ የመኪና ማህበር አላቸው፣ የውድድርም ሬስ ማረጊያም አላቸው። በዚሁ አጋጣሚችን ቮልስ እንግዲህ ሀገር ቤት ማንም እንግዲህ የሚረሳት ያለ አይመስለኝም። ባለውለታ ናት በጣም። ባክ ኢን ዴይዝ እቺ ነበር በደንብ የምንጠቀማት የነበረው ሞስት ኦፍ ዘ ፒፕል። እና ኩምቢ ነበር ኩምቢ ሳት ነው እቺ አይ ቲንክ ኢትስ ኩምቢ ነው መሰለኝ። ራይት ኢን ኮሜንት ምንድን ኩምቢ ነው የሚባል ነበር። ቮልክስቫገን አይ ቲንክ እሱ መሰለኝ እንደዛ ነው የሚባለው። ያ እዚህ ጋር ደግሞ ቺሞን ካለች ስታቹ ናት የመኪናው ሎጎ። በድሮ ጊዜ እንደዚህ ነበር መሰለኝ የሚሰሩት። በጣም ፋኒ ያስተው። ይሄ ብርድ የሚያስመታን የሚመስለኝ ባይዘ ይሄ መኪና። ይሄኛው መኪና ሲሰራ የነበረው አለ እዚህ ጋር ያሳያል። እንደውም ሰሪዎቹ ከቦታው ይሄውና ቦታው መጀመሪያ 1967 ነው የተሰራው። ከዛ እንዴት አድርገው ሪኒው እንዳደረጉት የሚያሳይ ያለ በፎቶ አስቀምጠው ነበር እዚህ ጋር። እና 6 ሲሊንደር ነው። ሆርስ ፓወሩ በጣም ሂውጅ ነበር። እዚህ ጋር ተብላ ተጽፏል ሆርስ ፓወሩ። እና ሲያስነሱት ድምጹን ማስገባት አልቻልኩም። ሲያስነሱት ድምጥማጡን ነው የሚያጠፉ ሰፈሩ የሚበጠበጥ። እኔ እንዴት አድርገው እንደሚያስነሱት ታዲያው ነው። ብቻ በጣም የሚገርም መኪና ነበር። ብዙዎቹ ለውድድር የሚሆኑ ናቸው። እዚህ ጋር ያሉት ኢንጂን ሳይዛቸውም ትልቅ ነው። 3.6 ሞዳን 3.6 ናቸው። እና 6 ሲሊንደር ጋዝ ኮንሰምፕሽን ላይ ትንሽ ኮንሱም ያደርጋሉ። ይሄ መኪና ደግሞ መኪና ቶ የሚያደርግ ነው። በድሮ ጊዜ ቶ አድርጎ መኪናው ሲበላሽ ምናምን ከኋላ ቶ ማድረግ ያለው አንጠልጥሎ ይዞ የሚሄድ ነው። ይሄ አሁን ግን ተደግፎ የሚሄድ የሚመስል መኪና ነው አሁን በዚህ ዘመን። ይሄኛው ደግሞ V8 ፎርድ ትራክ ነው። ይሄ የመጀመሪያዎቹ ብራንድ የፎርድ መኪኖች ወደ ገበያው በገቡበት ሰዓት የመጀመሪያ ፋብሪካን አድርገው ለህዝቡ ያስተዋወቁበት የፎርድ መኪና ነው። V8 ነው።
ኢንጂን ሳይዙ 3.5 6 ሲሊንደር ነው። በጣም የኤሸንት ነው፣ ግን ጉልበቱ በጣም ቀላል አይደለም። ስካይ ነው በኋላ መጫኛ አለው። አሁን እንደ F150 እንደምንላቸው በድሮ ጊዜ የነበረ F150 it feels like እንደዛ ነገር ነው የሚመስለው። እንቀጥል እስቲ ደግሞ ወደ ሌላው። ጃፒ እንግዲህ በመሃል እየገባች ራፕ እያደረገችን ነው ቀናችን እያሳለፈ የምንገኘው። አሁንም እንግዲህ የረፍት ጊዜያችንን ጥሩ መኪኖች እየጎበኘ እንገኛለን። እዚህ ጋር ጃፒ ነድቼ ካልሞከርኩት እያለ እየወከበ ነበር። ኧረ ተው ተብሎ ነው የወረደው። ይሄኛው መኪና ደግሞ ፎርድ ነው። ይሄኛውም ባይዞ የተሰራው በ1962 አካባቢ ነገር ላይ የተሰራው መሰለኝ ባልሳሳት እና ኢንተሪየር ዲዛይኑ በጣም አሪፍ አድርገው ነው ያስተካከሉት። በጣም ሆርስ ፓወሩም I'm not really sure ግን በጣም ሃየር ነው። ይሄንም እንደ ስፖርት መወዳደር ያደርጉታል፣ ይጠቀሙበታል። በጣም ጽድት ያለ ነው። እዚህ ጋርም ቅድም እንዳይ መቼም መኪና ማያቅ የለም ብዬ አላስብም። ላዳ ናት፣ የላዳ የአገር ቤቷ ላዳ ናት። እዚህ ደግሞ በሆነ ቀዩን እያጫወቷት ይገኛሉ። ግን ይሄ በBMW ነው ያለው። BMW አብሬቬሽኑ ባይዞ ቢ ማይ ዋይፍ ነው ባይዞ የሰራው የመጀመሪያው የፈጠራት BMW ከሰራት በኋላ ስም ሲያወጣ ምንም በጣም ስለተደሰተ በቃ ቢ ማይ ዋይፍ ብሎ አወጣላት ይባላል። አፈ ታሪክ ይሁን አይሁን ጎግሉት እናንተ። ኤኒዌይስ የዛሬው ዝግጅታችን ይሄን ይመስል ነበረ። እንግዲህ ዝግጅታችን እንደወደዳችሁት በሙሉ ተስፋ ነው። በቀጣይ እንግዲህ ወደ ሌላ አንድ ደሴት ተጉዘን ነበር። ይሄን ይመስላል ባጭሩ ለማሳየት። አብረን እንደምንቀጥል በሙሉ ተስፋ ነው። ያው ሰብስክራይብ እና ላይክ እያደረጋችሁ ሐሳብ አስተያየታችሁን በመስጠትም አብራችሁን ይሁኑ። ስለነበረን ቆይታ ከልብ እያመሰግንኩኝ፣ ያው የመጀመሪያ ነው። በእንግ እንደምታደርጉት ተስፋ አለኝ። ይመነቻችሁ።